የኔ አባት ወይ እናቴ ወይ የኔ እናት ውድድ ነው ማድረግህ። እኔም እኮ በጣም ነው ውድድ ማድረግሽ። በጣም ነው የምወድሽ እናት። አባቴ ዋስኪ ዘለኝ ነገር ባይልሽ ነገር አልሽ ነበር እኮ እናት። ኧረ አልሰማህም። እንደዛ ብሎ ነገር የለም። አትቅበጫ። አሁን እኮ አድገሻል እኮ እንዴ። እሺ በቃ እንደውም ሂጂ። እሺ ማዚያና ሴሪፋን ይዘሽ ነሽ። እኔ ምን ገና አባቴ እናቴን መስሎኝ ታስታውቀኝ። ኧረ አያሳስብም እናቴ አስተዋውቅሻለሁ። እሺ ዶሮ ስንት የሰውነት ክፍል አላት? ቁርጭምጭሚቷን ሳይጨምር ማለት ነው። የዶሮ ቁርጭምጭሚቷን ሳይጨምር 12 ነው። አቴ አላለፍሽም መልሱ ማለት ነው። እኔ ፍቅር ነይማ እንዴ የማወራሽ ነገር አለኝ። እሺ እኔ ባልመጣው ተናደሃል ግን በሰላም ነው? አይ ኖርማል ነው። አልተናደድኩም። እንድናወራ ስለፈለኩ ብቻ ነው። እሺ መጣው አንዴ ቆይ ያስፋት ብቻ አልጨርስሽ። እሺ ቶሎ በይ። ቁጭ ብዬ እጠብቅሻለሁ። እሺ አባቴ ግን ምንድነው እንደዚህ አቻኮልከኝ? አንተም ተቻኩለሃል። ምንድነው ነገሩ? እናቴ መጀመሪያ ቁጭ በይ ከዛ እናወራለን። እሺ ምን ላወራሽ መሰለሽ? ቲክቶክ ላይ እየለቀቅሻቸው ያሉት ምንም ምቾት እየሰጡኝ አይደለም። አንቺን መከታተል ሆነ እኮ ስራዬ እናቴ። ምን ችግር አለው ቲክቶክ መጠቀም? የኔ ደስታ ያስደስተህ ማለት ነው? ፍቅር አልተረዳሽኝም። እኔ ያልኩት ማለት ነው አንቺ ባለትዳር እስከሆንሽ ድረስ የምትለቂያቸው ነገሮች በአግባብ መሆን አለበት አይደል? የምሬን እኮ ነው የምልሽ። አሁን እኮ ትራፊክ ሆንኩኝ እኮ ኮመንት ማንበብ ሆነ ስራዬ ማለት ነው። እሺ ታዲያ ለምን እስከ ዛሬ ድረስ ዝም አልከኝ? እናቴ ደግሞ ካሁን ታስተካክያለሽ ብዬ ነው ዝም ያልኩት እኮ። እሺ በቃ የኔ ባል ምቾት ካልሰጠ እንደዚህ እናል ካስደበረ አስተካክላለሁ። ፍቅር ማርያምን ስለምትሰሚኝ በጣም ነው ደስ የሚለኝ። አፈቅርሻለሁ የኔ ቆንጆ። አመሰግናለሁ። ወይኔ ፍቅር ጠፋብኝ እኮ ዛሬ። እኔ ፍቅር ነግሬሽ አይደለ የሄድኩትኝ? ወይኔ ውሌ በጣም አድካሚ ነበረ። በዛ ላይ ፀሐዩ፣ ድካሙ፣ ኧረ በስመ አብ የምር በጣም አድካሚ ነበረ። እስኪ እኔ ፍቅር ሳሚኝ፣ ድካሙን ልርሳው ሳሚኝ። ኧረ ናፍቀኸኝ ነበር። ምን ነው? እኔም እኮ ናፍቀሽኝ ነበረ የምር። እሺ ቆይ ሳም ላድርግሽ እቅፍ። እሺ መጣሁ ልቀይር። እሺ ቶሎ ቀይረ። ቱታዬንና ሸሚዜን እኮ ያስቀመጥኩበት አጣሁት። አይተሽዋል እንዴ? ፍቅር ደግሞ ያረክበት ፈልጋሽ መታየት። የኔ ፍቅር ደግሞ ያረኩበት አጥቼ እኮ ነው የጠየቅኩሽ እንዴ። አልገሽ ነው እንዴ ያረክበት ፈልግ የምትይኝ? አሁን በያውልቂ አውልቂ አላውልቅ ምን ብየው እንዴ ባይሉ አይደል? ከፈለክሽ እዛ ጋሽት ያላለክ በቃ ልበስ። ጭራሽቲ በጣም አፍልተሻል። ምን አግኝተሽ ነው እንደዚህ? ይሻላል እናቴ። እሺ ለማንኛውም ማለት ነው አሁን የማይናገረውን ብንበላ ይሻላል። እሺ ምንድነው እሺ የሰራሽው የሚበላ? ያው ታውቂያለሽ አይደለ ደግሞኝ እንደመጣው። እሺ ዛሬ ምን የሰራውልክ መሰለክ? በጣም የምትወደው ዱባ ወጥ ሆኖ ዱባ የምትወደው የምትይኝ? ኧረ አልበላለሽ። በልበላውን እንዳጠግብብኝ የተሰራውን አልፈቅድልሽ። መልካም ጾም ብያለሁ።